እንዴት ናችሁ? አትሹካሹ። እሺ በመጀመሪያ ከናዝሬት ስኩል ነው የመጣችሁት እና ስማችሁን ከየት ክፍል እንደመጣችሁና በቃ እሱን እንድነግሩ ነው። አቢጌል ቢቂላ እባላለሁ ከ9ኛ ክፍል ነው የመጣሁት። ኤላ ጋሻው እባላለሁ ከ10ኛ ኤ ነው የመጣሁት። ሮዳስ ኮከብ እባላለሁ ከ10ኛ ክፍል ነው የመጣሁት። እሺ ክፍላችሁ በቁመታችሁ ይመስላል። ያው ዛሬ እዚህ የመጣ ነው የተሰበሰብነው የክርክር ውድድር ለማካሄድ ነውና እንዴት ነው ስትዘጋጁ ያጋጠማችሁ ቻሌንጅ ምን አለ? እና ደግሞ ትንሽ ቀደም ብለን ነበረ ርዕሱን ለርዕሰ መምህር የተናገረው ግን ያው በአንዳንድ ጉዳዮች ምክንያት ዘግይተው እንደነገሯችሁ ነግረውኛል ለኔና ያው እሱ እንደ ቻሌንጅ ሊቆጠር ይችላልና ሌሎችም ቻሌንጆች ያጋጠሙን የምትሉትን እስቲ ካንቺ እንስማው። የተነገረን ትላንት ነበረ። ትላንት ጠዋት ነገር ነበር የተነገረን። ከዛም በኋላ ገና ሰው እስከሚያርጥ ምናምን ነገር ጊዜ ወሰደ። ከዛ በምንም ሰርች ምናምን ነገር ምናገበት ሳልነበረ እዛው ዝም ብለን ቁጭ ብለን ስንነጋገር ነበረ። ቁርሳት መሳሳት ምናምን እዛው ቤት ገብተን እንደው ምን ያስተውሳለሁ የእናቴን ስልክ ሰጥቻቸው እናቴ አልነበረችም። እዛ እሷ እስከምትመጣ ድረስ ምንም ነገር አልሰራው ምናምን ነገር 1 ሰዓት ነው ምናምን ነው ተደዋውለን መስራት የጀመርነው በትክክል። እዛ እስከ 3 ሰዓት ምናምን ሰራንና ጻፍ አድርገንና ጨረስን ነው። እሺ ያው ባለቀ ሰዓትም ቢሆን ተዘጋጅታችኋል ያስተውቃልና አሁን ደግሞ የሚመጡትን ቲሞች እናያቸዋለን ከዳግማዊ ምኒልክ። ግን እናንተ በተዘጋጃችሁበት ልክ እናሸንፋለን ብላችሁ ታስባላችሁ ነው ወይስ እንዴት ነው? ከ100% አስቀምጡት ብትባሉ ስንት ልታስቀምጡት ትችላላችሁ? ወላንቺ 100% ብዬ ነው የማስበው። ምክንያቱም በደንብ አድርገን የተዘጋጀ ነው። ያቀረብነው አይዲያም ደግሞ በጣም አሳማኝ ስለሆነ እናሸንፋለን ብዬ አስባለሁ በእኔ በኩል። እሺ 100% በጣም አሪፍ ነው። በራስ መተማመናችሁን ያሳያል። ምንም እንኳን በአንድ ቀን ብትዘጋጁም ያው ጥሩ ነው። ያው ወደ አንቺ ልምጣና ትምህርት ቤቱ የሆነ ያክል እንዳገዛችሁ የሆነ ትንሽ መናገር ይቻላልና ምን እንደረዳችሁና እናንተ ደግሞ እንዴት ነው ያንን እሷ ሜንሽን ያደረገችውን ቻሌንጅ ተቋቁማችሁ አልፋችሁ አሁን ተዘጋጅታችሁ ለመምጣት ይቻላችሁት? ምንድነው ዘግይቶ ቢሆንም የደረሰን እንደዚህ በክላስ ተማሪዎች ነው ነገር እርዳታ አግኝተን ነበር። አንዳንድ ሀሳብ እና እንግሊዘኛ መምህራችን እንደዚህ ዲቤት ስኪል ነው ነገር አንዳንድ ነገሮችን ነግረውናል። አንዳንድ ሊጠቅሙን የሚችሉ እዛ ዲቤት ላይ ፖይንቶችን ለቶፒኩ ባይሆንም ጀነራል ስኪሎች ምናምን ነገር ለመጀመሪያችን ስለሆነ እሱን በመንገድ ረድተውናል። እሺ ያው እስቲ አንቺ ልጠይቅሽና ስንት ፐርሰንት እናሸንፋለን ብለሽ ታስቢያለሽ? እንደሷ 100% ነው ወይስ 100%? እሺ በጣም የራስ መተማመናችሁ በጣም ቅድም መነኖችን ጠይቀናቸው 60% እያሉ ነበርና እስቲ እናያለን። አንቺ ስንት ይመስልሽ? እንዳሉ 100% ግን ባታልፉ ምን ይሰማችሁ? ከሞከረናል በጣም ዴይስ ኖቲስ ነበር የነበረን። we prepared as much as we could። ከተሸነፍን ተሸነፍን ነው። ያው የውድድሩ ዋና አላማም ማሸነፍና መሸነፍ የሚለውን ነገር ለማምጣት ሳይሆን ያው የዲቤት ስኪላችሁን እንድታዳብሩበት የሚያደርግ ኮምፒቲሽን ለማዘጋጀት ነውና ይሄን ይመስላል። አሪፍ ዲቤት እንደሚኖረን አልጠራጠርም። ሰላም፣ እንዴት ዋላችሁ? ስማችሁና ከየት ትምህርት ቤት እንደመጣችሁ? እሺ ያው የኔ ስሜ ፍሬው ሚሊዮን ይባላል። የመጣሁት ከዳግማዊ ምኒልክ 2ኛ ደረጃ ትምህርት ቤት ነው። የ12ኛ ክፍል የማህበራዊ ሳይንስ ተማሪ ነኝ። እኔ ስሜ ቅዱስ ዮሐንስ ይባላል። የመጣሁት ከምኒልክ ትምህርት ቤት ነው። ዳግማዊ ምኒልክ 2ኛ ደረጃ ትምህርት ቤት ነው። የ12ኛ ክፍል የናቹራል ሳይንስ ተማሪ ነው። ስሜ ኢሳያስ አብራ ይባላል። የመጣሁት ደግሞ ከዳግማዊ ምኒልክ 2ኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ። እሺ እናመሰግናለን። አሁን ደግሞ ከማን ትምህርት ቤት ጋር ነው ዲቤት የምታደርጉት? ቀጣይስ ቶፒካችሁ ምንድነው? ቶፒካችሁን ከነገራችሁን በኋላ ደግሞ ሰፖርት ነው ወይስ አጌንስት ናችሁ? እኛ ያው ከናዝሬት ትምህርት ቤት ጋር ነው ዲቤታችን። ያው የክርክራችን ርዕስ የሆነው ደግሞ መሳሪያን የግለሰቦች መሳሪያን የመታጠቅ መብት በህገ መንግስት ሊከበርላቸው ይገባል ወይስ አይደለም የሚለው ነው። እኛ ሊከበርላቸው ይገባል ብለን ነው የምንከራከረው እና ያ ነው። እሺ እንደዛ ከሆነ ለዚህ ቶፒክ አሁን ዲቤት ለማድረግ ምን ያህል ዝግጅት አድርጋችኋል? ምን ያህል % እናሸንፋለን ብላችሁ ታስባላችሁ?
ሲጀመር ክርክር እሸነፋለሁ ተብሎ ይጀመራል እንዴ? አሸንፈን እኮ ወጥተናል። አምነንበታል እንደምናሸንፍ አያሳስብም። ያው የቻልነውን ጥረናል። የተለያዩ ሪሰርቾችንም ዲስከቨር ለማድረግ ሞክረናል። አንዳንድ ነገሮችን ለማየት ሞክረናል። አዳዲስ ነገሮችንም ለማቅረብ እንሞክራለን። ያው የእግዚአብሔር ፍቃድ ከሆነ እናሸንፋለን። ከተሸነፍንም ደግሞ ያው የተሻለው ያሸንፋል ማለት ነው። ዲቤቱ እንዴት ነበር? እንዴት አያችሁት? በጣም ጥሩ ነበረ። gave us a challenge and I like challenges. ደስ ይል ነበረ። በጣም ጥሩ ፖይንቶች ሬዝ እያደረጉ ነበረ። I think we did well ግን ሪዛልቱን እናያለን። እኔም እንደማስበው በጣም ጥሩ ነበረ። ካለን ፐርስፔክቲቭ ሌላ የተለያዩ ሰዎችን ፐርስፔክቲቭ እንድናይ አድርጎናል። እንደውም በጣም ጥሩ ዲቤት ነበረ በአጠቃላይ። as a first time ልክ እንደመጀመሪያ ጊዜ እኔ ይሄን ያህል እንደዚህ ጥሩ ሰራለሁ ብዬ አላሰብኩም ነበረ። it was good. ኦፖነንቶቻችሁንስ እንዴት አገኛችኋቸው? እንደጠበቃችኋቸው ነበሩ? really expect ያደረኩት ነገር አልነበረም because I was just preparing for anything and ደግሞ like they really made us think እና በደንብ ተፈላስፈን በደንብ አስበንበት ፖይንቶች ሬዝ እንድናደርግ እና በደንብ እንድንከራከር አድርገውናል። አመሰግናለሁ። ሶ የእናንተስ ፐርፎርማንስ ከዚህ በፊት ያው የተዘጋጃችሁት ዝግጅት ነበር ራይት? ሶ እንደሱ እንደጠበቃችሁት አግኝታችሁታል ፐርፎርማንሳችሁን? እንግዲህ ባለን ጊዜ በተሰጠን ጊዜ ተዘጋጅተናል። እንግዲህ ፐርፎርማንሳችን እንደምታዩት ከሆነ በተዘጋጀነው ልክ ነው። እንግዲህ በቃ ከዚህ በኋላ ምንም ማለት በአንድ ቀን ልምምድ ነው ይሄን ይሰራ ነውና ማለት ካሰብነው በላይ ነው እንደም ይሰራ ነው። በደም ነው ፕራክቲስ ዲቤት ያደረግነው። ውጤት ገና አናውንስ አልተደረገም። ሶ ውጤት አናውንስ ይደረጋል በኋላ እና እናሸንፋለን ብላችሁ ታስባላችሁ? ውጤት አናውንስ ብዬ ምናለው እናሸንፋለን ብዬ ያ እናሸንፋለን። ከዲቤቱ በኋላ ተገናኘን። ዲቤቱ እንዴት ነበር? እንዴት ተሳያችሁት? ዲቤቱ በጣም ምርጥ ነበረ። ያው ብዙ እውቀቶችን አግኝተንበታል። እውቀታችንን ሰፋ እንድናደርግም ረድቶናል። ፕላስ ደግሞ ያው ከተቀናቃኛችን ብዙ አዳዲስ ነገሮችን ወስደናል እና ደግሞ ከታይም ማኔጅመንት አኳያ ከተለያዩ ነገሮች አኳያ በዲቤቲንግ ሳለ ምን አይነት ነገሮች አስፈላጊ እንደሆኑ ፕላስ ደግሞ ይሄ ነገር አሸናፊ ተሸናፊ ለመለየት ሳይሆን ዋና ፖይንቱ ምንድነው በዲቤቲንግ ወይም ደግሞ ሀሳብ እንዴት በነፃ ማንሸራሸር እንችላለን የሚለውን ለመርዳት ስለሆነ ያገኘነው ነገር በጣም አሪፍ ነው። ለተጋጣሚዎቻችን ያው ትልቅ ክብር አለ። መጀመሪያ ላይ አካባቢ በጣም ፈርቼ ነበር ለመግባት አካባቢ ላይ። ከዛ በኋላ ግን ወደ መሀል ስገባ ያው በቃ ኖርማል ይሆንልኝ እና ከዛ በኋላ የተለያዩ ሀሳቦችን እያነሳው ለመከራከር ሞክሬ ነበረ። እንዲሁም ደግሞ ከተቃራኒ ቡድን ደግሞ አንዳንድ ሀሳቦች አስቸጋሪ ሀሳቦች ነበሩ። እነሱንም በቻልኩት አቅም እንትን ለማለት ለመመለስና ራሴን ለመከላከል እንዲሁም ደግሞ አታክ እያረኩም ደግሞ አንዳንድ ሀሳቦችን ለማጥቃት ሞክሬ ነበረ። ሌላኛው ሀሳብ ምንድነው እሺ ያው አሪፍ ዲቤቲንግ ነበረ። እኛም ተምረንበታል፣ አዳዲስ ነገሮችን አግኝተንበታል። ያው በተቻልነው መጠን ሂስቶሪካል ኤቪደንስ የሆኑ ነገሮችን ለማቅረብ ሞክረናል። ሪሰርች ቤዝድ የሆኑ ነገሮችን አታች ለማድረግ ሞክረናል። ያው ትንሽ ታይም ማኔጅመንት ተበልተናል። ያው ተፎካካሪዎቻችንም የዋዛ አልነበሩ፣ ትንሽ ቻሌንጅ አድርገውን ነበር። ያው የኛ ቤስት የምንለውን ነገር አድርገናል። ስለዚህ ውጤቱ ምንም ይሁን ምን ከጊዜር ጋር እንደዚህ ጨርሰናል። እናመሰግናለን። ከዝግጅታችሁ አንፃር ፐርፎርማንሳችሁን እንዴት አያችሁት? ያው ፐርፎርማንሳችን እንደጠበቅነው አይደለም ለኔ በርግጥ ምክንያቱም ከጊዜ አኳያ ለመግለጽ ያሰብነውን ሀሳብ ለመግለጽ አልተመቸንም እና ሀሳባችንን ቶሎ እየቀያየረን እያሳጠረን ነበር ሀሳባችንን እያቀረብን የነበረው። ነገር ግን ዞሮ ያው ማድረግ ያለብንን ያው ያሰብነውን ነገር በጥቂቱም ቢሆን ለመግለጽ ሞክረናል። እንግዲህ ከዚህ በኋላ ያለው ነገር የዳኞች ነው። ያ ነው። እሺ አሁን እናንተ ስለ ፐርፎርማንሳችሁ ነግራችሁኛል። አሁን ደግሞ የኦፖነንታችሁ ወይ ደግሞ የተቃራኒ ቡድን ፐርፎርማንስ እንዴት አያችሁት? እኔ እንዳየሁት ከሆነ በጣም ጥሩ ነው። ማለትም እንደዚህ ይሆናል ብዬ አላሰብኩ ነበር። እኔ በጣም ተዘጋጅቻለሁና በቃ በደንብ አጠቃለሁ አሸንፋለሁ የሚል ሀሳብ ነበረኝ እንደኔ። ነገር ግን እዛ ጋር ሆኜ ከክራይቴሪያውም አንፃር
ተከራካሪዎችም ከኔ ተቃራኒ ቡድን ካሉትም አንፃር ሳየው ግን ትንሽ ከብዶኝ ነበረ እዛ ጋር ሀሳቤን ለመግለጽና እነሱን በተሻለ አቅም መጀመሪያ እንዳሰብኩት ለማጥቃት ትንሽ ከብዶኝ ነበረ። ግን ቢሆንም ያው አንዳንድ ሀሳቦችን እንትን ለማለት ሞክሬያለሁና ጥሩ ነው። የነሱ ፐርፎርማንስ በጣም እንትን አላቸው፣ ሞቲቬት ናቸው። በሚናገሩበት ጊዜ ለማሳመን ቃላት ብቻ አይደለም ፊታቸው ላይ የሚነበብ ነገር ነበረ። ኢነርጄቲክ ነበሩ እና እነሱ ሀሳቦችን ስሰማ ሀሳባቸውም ራሱ የያዙት ሀሳብ በጣም ጥሩ ነበረ። ያው ጥሩ ነው። ውጤት አልታወቀም እና ምን አይነት ውጤት ትጠብቃላችሁ? ያው ጥሩ ውጤት ነው የምንጠብቀው። መጀመሪያ ካሁን አናምንም አሪፍ የሆኑ ነገሮችን ስላነሳ ምናልባት ያው እድል ከኛ ጋር ነች ብዬ አስባለሁ። እናሸንፋለን ብላችሁ ታስባላችሁ? ኦፍ ኮርስ እንዴታ፣ በትክክል ነው የምናሸንፈው። ሀሳባችንን ከተረዱን ዳኞች የተሻለ ሀሳብ አንስተናል። የነሱ አይናቅም ባይዜ የነሱም በጣም የተሻለ ነው። ግን ደግሞ እንደ 1% ካየን የኛ ሀሳብ ወደ ማሸነፉ ያደላል። ምክንያቱም ያቀረብነው ነገርና የያዝነው ሀሳብ የሆነ ፖዚቲቭ የሆነ ነገር ስለሆነ ዳኞቹም ደግሞ በዛ ወይ ከተረዱን እናሸንፋለን። ምንም ጥርጥር የለውም 100%።